አባዬ ና ስራክን ጀምር የኔ ንጉስ ናለኝ ልጆችክ በፊትህ ካሉ ጥያቄ የሆነ ሁሉ መልስልን ና ተዘጋጁ የውላችሁ እንደ ወላፈን እየመጣ ነው አባቴ አሁን አንዴ አለኝ አባቴ ከብዙ ሰዎች ላይ እንባ ይጣበሳል አለ እንዲህ በሉት እስቲ እጆቻችሁ ከፍ አድርጉና እንዲህ በሉት አባቶ ይበሉት አባቶ ይበሉት አሳ ከውሃ ሲወጣ እንደሚሞት በሉት እኔ ካንተ ከተለየው በሉት መኖር አልችልም መኖር አልችልም መኖር አልችልም መኖር አልችልም አባቶይ የኔ ኑሮ ካንተ ጋር እንዲሆን እፈልጋለሁ ፈቅጄልሃለሁ ና አባ ና አባ ከፍ አድርጉ እጆቻችሁ 40 ሰዎች ከጌታ ጋር ተጣልቶ ጌታ የነገረኝ ነገር በሕይወቴ ላይ ስላልሆነ ከእንግዲህ በኋላ ወደ ገዛ መንገዴ እጓዛለሁ ወደ ፈለኩት መንገዴ እሄዳለሁ ለአንድና ለመጨረሻ ወደዛ ቸርች ሄጄ እስቲ እሱ የሚሰራ ነገር እመለከታለሁ ብላችሁ የመጣችሁ 40 ሰዎች ስሙኝ ከሱ ተለይቶ መኖር አይቻልም ከሱ ተለይቶ መኖር አይቻልም ዛሬ ከሱ ጋር እንድትታረቁ ጌታ ይፈልጋል እርቅ እንድትፈጽሙ እሱ ይፈልጋል ስለዚህ ይሄ መዝሙር እስቲ እንዲህ ብለን እንዘምራለን ውስጥ ወጥቶ አሳ መች ይኖራል እኔም እንደዚያው ነኝ ሚስጥሩ ገብቶኛል ኢየሱስ ሆይ እርዳኝ ካልሆነ እሰጋለሁ እንዴት እኖራለሁ ከውሃ ውስጥ ወጥቶ አሳ መች ይኖራል እኔም እንደዚያው ነኝ ሚስጥሩ ገብቶኛል ኢየሱስ እርዳኝ ካልሆነ እሰጋለሁ ካንተ ተለይቼ እንዴት እኖራለሁ ወደ ማን እሄዳለሁ ወደ ማን ጌታዬ ሆይ ወደ ማን እሄዳለሁ ወደ ማን እሄዳለሁ ወደ ማን ጌታዬ ሆይ ወደ ማን እሄዳለሁ ወደ ማን በሉት ወደ ማን እሄዳለሁ ወደ ማን ጌታዬ ሆይ ወደ ማን እሄዳለሁ ወደ ማን ከውሃ ውስጥ ወጥቶ አሳ መች ይኖራል እኔም እንደዚያው ነኝ
ሚስጥሩ ገብቶኛል። አባቴ እርዳኝ ካልሆነ እሰጋለሁ አንተ ተለይቼ እንዴት እኖራለሁ? ወደ ማን በሉት ወደ ማን እሄዳለሁ? ወደ ማን ጌታዬ ሆይ ወደ ማን እሄዳለሁ? ወደ ማን ካንተ ውጭ ወደ ማን እሄዳለሁ? ወደ ማን ጌታዬ ሆይ ወደ ማን እሄዳለሁ? ወደ ማን ኑሮዬ ካንተ ጋራ ሸለቆ ቢሆን ተራራ የደስታ ቢሆን የእምባ ትሻለኛለህ አባባ ኑሮዬ ካንተ ጋራ ሸለቆ ቢሆን ተራራ የደስታ ቢሆን የእምባ ትሻለኛለህ አባባ ከዛሬ ነገ ይሻል ብዬ ብዙ ሮጥኩኝ ጨርቄን ጥዬ በዓለም ያየሁት አበሳ እስከ መቼ ማይረሳ ከእንግዲህ በቃ ሩጫዬ መስቀል ሆኗል ምርጫዬ ከእንግዲህ በቃ ሩጫዬ መስቀል ሆኗል ምርጫዬ ኑሮዬ ካንተ ጋራ ሸለቆ ቢሆን ተራራ የደስታ ቢሆን የእምባ ትሻለኛለህ አባባ ትሻለኛለህ አባባ ትሻለኛለህ አባባ ትሻለኛለህ አባባ ትሻለኛለህ አባባ ክፉ ዓለም ክብሬ ጎደላት ጦር እንጂ ሰላም የሌላት ሰው በአምላክ አምሳል ተፈጥሮ ወደ አውሬነት ተቀይሮ እርስ በርስ ስታበላላ በውሸት እውቀት አልታላ እርስ በርስ ስታበላላ በውሸት እውቀት አልታላ ኑሮዬ ካንተ ጋራ ሸለቆ ቢሆን ተራራ የደስታ ቢሆን የእምባ ትሻለኛለህ አባባ አሜን። እሰይ እሰይ። ከፍ አድርጎ እጆቻቸውን እንዲህ በሉት፣ አባ በሉት። አይሰማም። በመንፈስ በሉት እስቲ። አሁንም ድገሙት፣ አሁንም ድገሙት። የኔ ምርጫ አንተ ነህ፣ የኔ ምርጫ አንተ ነህ። አባዬ አንተን መርጫለሁ። በደንብ ድምጻችሁ ከፍ አድርጉና አባ በሉት። አንድ ጥሩት፣ አባታችሁ ድገሙት፣ ድገሙት። አሁንም በሉት፣ ድገሙት። እፈልጋለሁ በሉት። አንተ መጥቷል። እፈልጋለሁ በሎ፣ አባ በሎ፣ እፈልጋለሁ በሎ። ና ወደ ቤቴ በሉት፣ ና ወደ ነገሬ በሉት፣ አባ በሉት። ጥያቄ አለኝ በሉት፣ ጥያቄ አለኝ በሉት፣ አባ በሉት። ና ወደ እኔ በሉት፣ በመንፈስ በሉ፣ በመንፈስ በሉ፣ አባ በሉት። የው እያየው ነው፣ አባቴን እየነገረኝ ነው። አንተ ብሎኛል፣ ዛሬ ከብዙዎች ላይ እንባን አብሳለሁ አለ።
የብዙ ሰዎች ጥያቄ መልሳለሁ ይለኛል። በለው አባ በለው ድገሞ አሁንም ጥራ አባ በሉት። የኔ ጥያቄ በሉት ይመለስልኝ አባ። ያለበት ነገር አንተ ታውቃለህ። ዛሬ የኔ ጥያቄ ይመለስልኝ አባ። ና ወደኔ ና ወደ ቤቴ አባንከ አመዋኖ ጀቱ ቀባ ዋስራ ጨርስ ዋስራ ካሱ ቀባ እኔ ሂዳ ስራኩ ተቀባራ ዲሞካታ ቦጋሻ ሙሴ እጁን ባነሳበት ሰዓት ይላል የእስራኤል ጠላቶች ይመቱ ነበር ይላል። አሁን ያስጨነቀ አውሬ ይወጋል። አባታችሁን ጠርታችኋል፣ እሱ መጥቷል። በጣም የሚገርማችሁ የታጠቁ መላእክቶች ወደዚህ ጉባኤ ሲገቡ አለው። አባ ለምን መጡ ብዬ ሲጠይቅ የልጆችን አበሳ ሊያስወግዱ ነው አለ። ሃሌሉያ! እንባቸው ዛሬ ይታበሳል አለ። ቀንበራቸው ዛሬ ይሰበራል አለ። የሆነ ወላፈን ሲያልፋል፣ የእሳት ወላፈን ሲያልፋል። ዛሬ የጠላቶች አናት ይበሳል፣ እግዚአብሔር ይወጋል። ነገሮቻችሁን ያሰረ፣ ሰላማችሁን የመታ፣ ደስታችሁን የመታ አንድ አውሬ አለ። እሱም ሉሲፈር ነው። እሱም ዘንዶ ነው። የኛ ጠላት አንድ ነው። እሱም አውሬ ነው። እሱም ሰይጣን ነው። ዛሬ አናቱ ይበሳል። እንዲህ በለው ከኔ ጋራ የጨለማ ጉልበት በለው፣ ዘንዶ በሉት፣ እባብ በሉት፣ በተሰጠን በልጅነት ስልጣን በሉት፣ አሁን በሉ እወጋለሁ በሉ። ቮሚት የሚያደርጉ ሰዎች አሉ። ይኸውላችሁ በምግብ የገባባቸው ቮሚት አድርጎ የሚወጣላቸው ሰዎች አሉ። የጨለማ ጉልበት በሉት፣ ሉሲፈር በሉት፣ ዘንዶ በሉት፣ ደጋሚና አስረጋሚ በሉት፣ ሞራ ገላጭ በሉት፣ ኮከብ ቆጣሪ በሉት፣ ጨሌና ቴቴ በሉት፣ ቃልቻ በሉት፣ የኔን ነገር የያዘ በሉት፣ ማንኛውም አጋንንት በሉት አዛለሁ። ጤንነትን የያዘ በሉት፣ ሰላምን የያዘ በሉት አዛለሁ። በጌታዬ በኢየሱስ ስም የኔን ነገር ልቀቅ። አንተ በለው ልቀቅ። አይሰማም። ልቀቅ፣ 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 ልቀቅ። ዲሞካታ ቦጋሻ ልቀቅ፣ ነገሬን ልቀቅ፣ ጤንነቴ ሰላሜን ልቀቅ በሉት። እዚህ በፍጹም ስጋዊ ሆነ እንድትወጣ አልፈልግም። በመንፈስ መጠመቅ የሚገባ ተጠምቄ፣ መቀየር የሚገባ ተቀይሬ፣ መፈወስ የሚገባ ተፈውሴ፣ ቀንበር ተሰብሮ መሄድ አለብህ። ከፍ አድርጉ እጆቻችሁን። አባት ሆይ በእነዚህ እጆች ላይ የኢየሱስን ደም ጠራሁ፣ የኢየሱስን ደም ጠራሁ፣ የኢየሱስን ደም ጠራሁ፣ የኢየሱስን ደም ጠራሁ፣ የኢየሱስን ደም ጠራሁ። እርኩሳን መናፍስቶች ሲንበደበዱ አሉ። አዎ ናውጣ በናዝሬቱ በኢየሱስ ስም የተመቱ ይሁኑ። አንሱ፣ ከፍ አድርጉ እጆቻችሁን፣ ከፍ አድርጉልኝ፣ ከፍ አድርጉልኝ። ዲሞካሳ ወጋቻ ከፍ አድርጉ። ናውጣ በኢየሱስ ደም። አዎ ከፍ አድርግ። በጌታዬ በኢየሱስ ደም በልና በግንባር ክላጫል። ና ወደዚህ እየጮክ አትበላትም። ና ጫነው በግንባርክ ላይ፣ ቀኝ እጅህን በግንባርክ ላይ፣ ግራ እጅህን በልብህ ላይ ጫነው። የው መላእክቶቹ ስራው ጀምሮታል። አሁን አባቴ ትእዛዙን ሰጥቷል። አሁን ጸጥ በሉ እጆቻችሁን እንደጫናችሁ። እንዲህ ይላል፣ አርዳታለሁ፣ አራጅ ነኝ፣ ተዘጋጅ። አሁን ይወርቃል። ነፍሰ ገዳይ ነኝ፣ እገላታለሁ፣ ዘመኗን ሁሉ በልቻለሁ፣
ከእንግዲህ በኋላ የቀራኝ አርዳታለሁ ይላል። አትድግም ታዛለሁ ባለበት ስፍራ ላይ ውደቀው። አዎ ነገሩ እንዲህ ነው። አንድ ሴት በማታስበው መንገድ በማትጠብቀው ሰዎች ወደ ራሳቸው ጠሩና በእንጀራ ላይ መድኃኒትን ጨመሩና ሰጧት። መድኃኒቱ እባብ ነው። እባቡን ጨፈጨፉትና ዱቄት አድርጎ ሰጧት። በእንጀራ ላይ ጨምሮ ነው የሰጡት። ያ እባብ ወደ ሆዷ ሲገባ ነፍስ ዘራ። ሆዷ ውስጥ ይገለባበጣል። እንዲህ ትላለች፣ ምንድነው የኔ ነገር ትላለች። እንዲህ ይላል መንፈሱ፣ አይሆንም ይላል። ትልቅ ብር ነው ተከፈለበት። እንዴት ልቀቅ ትለኛለህ ይላል መንፈሱ። እንዴት ለቃታለሁ? የተሸከመችው ልጄ ነው ይላል መንፈሱ። አንተ ድግምት በጌታ በኢየሱስ ስም አዛለሁ፣ ውደቀው። አውጡልኝ፣ አውጡልኝ። ማሸግላው ባራይና ና አይሆንም፣ ያንተ አይደለችም። ና ሁለቱም እጆቻችሁ ከፍ አድርጉልኝ፣ ወደ ግራ ወደ ቀኝ አወዛወዙልኝ፣ አወዛወዙልኝ። ቀና በሉ፣ አይናችሁን ጨፍኑ፣ አይናችሁን ጨፍኑ። ወደ ግራ ወደ ቀኝ። በእነዚህ እጆች ላይ የኢየሱስን ደም ጠራው፣ የኢየሱስን ደም ጠራው በሉት። በኢየሱስ ደም ብላችሁ በግንባራችሁ ላይ ጫኑት። ነገሩ እንዲህ ነው። አሁንም አንድ ሴጣት አለው የሞቱት ሰዎችን ያሳያታል። አንድ ቀንም መልካም ህልም አልማ አታውቅም። ሁሌ ትጨነቃለች። መሞቴ ነው ትላለች። ከዚህ ውጪ ከአፏ የሚወጣ አንዳችም ነገር የለም። ነፍሷ ይጨነቃል። ህይወቷ ሁሉ ምስቅልቅሉ ወጥቷል። የምትደሰትበት አንዳችም ነገር የለም። ናውጣ ና አይሆንም። ና ወደዚህ። አሁንም አንድ መንፈስ አለው። በአንድ ሴት ላይ ነው ማየው። ቀጠሮን ይዞ አለው። እንዲህ ይላል መንፈሱ፣ ራስሽን አጥፊ ስለው እምባለችኝ፣ ገበር ሰጠዋት እምባለችኝ፣ እጅሽን ቁረጭና ደምሽን አልቆ እንድትሞች ይፈልጋል እምባለችኝ። አሁን የቀራኝ አንድ ነገር ነው። ድንገት በመኪና አደጋ አጠፋታለሁ። የራሴን ያዘጋጀሁት መኪናን በሷ ላይ እንዲወጣ አደርጋለሁ ይላል። እሷም እንዲህ ትላለች፣ ከዚህ ኑሮ መሞት ይሻለኛል፣ ሞቼ ባርፍ ይሻለኛል ትላለች። ተስፋ ቆርጣለች። ነገሮቿ ሁሉ ተበላሽቶበታል። ሞቴታለ ወደ እኔ አይመጣም ወይ ትላለች፣ ትመኛለች። መንፈሱ እንዲህ ስለው እሰማለሁ፣ እበላታለሁ ይላል መንፈሱ። አንተ አውሬ ውደቀው። አውጡልኝ፣ በመንፈስ አይቻለሁ እኔ። ና ወደዚህ። እሰይ በክርስቶስ ደም ታቀላቅል። ውጣ ከውስጡ በክርስቶስ ደም። ሰዓቱን ጨምረባለሁ። ነፍሰ ገዳይ ድገመው። የመጨረሻ ሄድ ቀና በላይ ሰዓት ብላ እሰይ በክርስቶስ ደም። ቶሎ በል ድገመው። የመጨረሻ ሄድ ቀና በላይ የመጨረሻ ውጣ ከውስጡ። ውጣ ከውስጧ። አንጀቷ ላይ ተቀመጥኩ። በክርስቶስ ደም እሳቱን ጨምሬባለሁ። በታላቅ ድምፅ ጩና ውጣ ከውስጧ። አንድ ድገመው። የመጨረሻ ውጣ ከውስጧ። ቶሎ በል ቶሎ በል ቶሎ በል በኢየሱስ ደም ሄድ ከላዋ ላይ ቶሎ በል በኃይል አንድ ሁለት ሄድ ከላዋ ላይ ቶሎ በል በታላቅ ድምፅ በኢየሱስ ደም በኢየሱስ ደም በኢየሱስ ደም በታላቅ ድምፅ ጩና ውጣ ከውስጧ። አዎ ቀጥል ቀጥል ቀጥል። አስወጣ ይሄን። አዎ ሶስት ጊዜ ጩና። አዎ ቀጥሉ። አመሰግናለሁ። ሂድ። የመጨረሻ ሄድ ከላዋ ላይ ሄዷል። ማጸናው ላይ አስቀመጥኩ።
እምብርቷ ላይ አስቀመጥኩ። ይዘህ ትወጣለህ አትወጣም? እወጣለሁ። ትወጣለህ? እወጣለሁ። ለምንድን ነው አስቀመጥከው? እንገድላት። ልትገላት? አሁን አዛለሁ እንግዲህ ደስታዋን ላጠፋ። ደስታውን ልታጠፋ አዎ። አትፈልግም? እምብርቷ ላይ ነው አስቀመጥከው። ምን እንድትሆን ነው ፈለግከው? እንድትሞት። እንድትሞት። በል እንግዲህ አንተ ነፍሰ ገዳይ አዛለሁ። በታላቅ ድምፅ አዛለሁ። 3 ጊዜ በመጮህ ከውስጧ ውጣ። 1 ጀምር፣ 2 3 ሄር ከላው ላይ ቻው። ተነሽ። አሜን። እስቲ ውስጥሽ እናት ልብሽ ይፈልግ። እስቲ ደህና ነሽ? ደህና ነኝ። እንዴት ነሽ? ደህና። ቼክ አድርጊ እስቲ ወዲሽ። እሰይ ለጌታ ጫጭው እስቲ ድገሙ ለጌታ ክብር